ሰላም ውዴ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ከበስ ፍቃድ ጋር መተናል። ዳግምም አለ ከትምህርት ቤት ተመልሰዋል። በስ ፍቃድ ጫማ ሁሉ ያልቃል። ሶስተኛ ጫማ ኤርጌንዶ ሁሉ ያልቃል ማለት ነው። ቀኝ እግሩን ነው የሚጨርሰው። ስለዚህ ዛሬ ምርጥ ጫማ እንግዲህ ገዝቼለት መጥቼለታለሁ። ይከፈት 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 ትጫወታለ። ላንተስ ነው የተገዛልህ? ናስቲ ላንተስ ነው የተገዛልህ? ስንት የተገዛልህ አባ? ለኔ አንዴ ነው የተገዛው። አንዴ ሶስተኛ ነው እንዴ? የእውነት አሁን እንዴት እየረገጥክ ነው? ወደው ነው የሚገርምሽ። ወደዚህ ከፍ ድምጽን አሰማበት እንጂ እግሬ ወደዚህ ስለሚጣም በዚህ በኩል ብቻ ነው። ይሄ ጫማ እግሬ ወጋዳ ነው እንደዚህ መጣ። ይሄ ጫማ ማለት ነው። ምን እግር ወርጋል። ይሄ ጫማ ማለት ነው። እኔ አላውቅም፣ ግን እኔ ልግዛለው ያልኩት ያንን ቆዳውን ነው ማለት ነው። ቆዳውን ነው ልግዛለው ያልኩት። ቆዳውን ግን ለምን ደልፈለከው? እሱ የቱን ኮንጎ ለኛውና ቀይ ቀይ ያለበት ጫፉ እኮ እሱ ገዛለ ነበር ወስ እንዴ እግዚአብሔር ለብሻል ይብል ነበር ትምህርት ቤት ይለብሳል ግዢለት ብሎኝ ነበር። በሱ ዳግ አንቺ እኔ ስቀልድ ነበር እናቴ ለበሽ ነበር እግዚአብሔር እኔ አልለብስም ነበር በቃ አልለብስም ነበር። ለምን ያ ቀዩ የዚህ አሁን የሆነ ሸበጥ እንደዚህ የሚገባ አራሱ የዚህ ቅርጽ ሆነ አልሆነ ይሄ ሌላ ያኛል። ምን ችግር አለው? ጫማ ግሬ ያለኛ ድሮ እኮ አባክሽ የናንተ የድሮ እንደናንተ እንድኖር ነው እንደናንተ እንድኖር ነው የምትፈልጉት? አዎ አንደኛ እንድትኖር አለ ማሻሻል ነው ታዲያ። እንዴ ጭራሽ ወደ ቁልቁል ትዘሩናላችሁ። ወደ ቁልቁል ትዘሩናላችሁ። ወዴት እንዝራችሁታል? ወደ ላይ ነው ወደ ላይ ይሁን። ለማንኛውም ማለት ነው ያው በሱ ፈቃድ በትምህርት ያው ጎበዝ ተማሪ ነው። እንግዲህ እንደዛ ነው። ዳግምም እንደዛው ጎበዝ ነው። የኔ ልጅ የኔ አንበሳ እሱ ጫማ አይጨርስም። ይሄ ጫማ አይጨርስም። ጫማ ሲጨርስ ገዛለታል። ያው ፈልጌ ገዛለሁ። ይሄን በዚህ ዘር የለም ለሱ የሚሆን ይሄን ሸበጥ የተገዛው 1500 ብር ብለው ሰው 1700 ነው የሚገዛው። እኔ ግን ተከራክሬ በ1000 ብር ነው የገዛሁት ማለት ነው። 1500 ቢሆን ነው አልገዛም ነበርኩ። ታውቃለህ? ትሮጭ ነው ወለቴ ነበር ተናውራ ልትሮጪ ነበረ። አዋሮጣለሁ። እንዴት አንድ ጫማ 1500 ብር የተገዛ እንዴት ይኖራል? ስለዚህ አሁን ምንድን ነው የምትለው ታዲያ? አመሰግናለሁ በለኛ። አመሰግናለሁ። ሹክራን ያ ሀቢብቲ እድሜሽ ይርዘም። ተነሳ ልጆችሽ ይጦሩሽ። አሜን። ይጦሩሽ እኮ አሜን። ሌላስ? አሜን። አቤት ወከባ። ሌላስ? ትልቅ ደረጃ ላይ አድርሰሽ አሜን። እናንተም ትልቅ ደረጃ ደርሳችሁ ነው ለመጦር ያውቃል። አሜን። እና የዛሬው ቪዲዮ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።